የሴንሱ ሙሉ እዚህ ነው። አዎ አይጽፍም አያነብም። የቧንቧ ሰራተኛ ነበር ጉሙጉምን የሚዘፍነው በዛ በቧንቧ ስራ ማማል የሚጠብ የሚልለት ነገር ባለመርካት በዛ ነበር ይባላል። እና እንደው አንዱ ግጥም ጉልበቴን በስራ እስካለው በልቼ አጽሜን በምድር ላይ ሄዳለሁ ትቼ እስከዛው ድረስ ግን መብት አለኝ አውቃለሁ የእንግድነቴን ነው መደሰት እችላለሁ። የካሳ እንትን ግጥሞችን አዎ ዝም ብሎ ነው የሚያወርደው አሉ እና ስንመለከታቸው ሳይንቲፊክም ናቸው። በቃ አናግሩ ምናምን በጣም ይገርማል። አሰፋ ደግሞ ጋሽ ጌታ መሳይ ነፍሱን ይማረውና እንደነገረኝ አሰፋ ባተ አይጽፍም አያነብም፣ ግን ግጥም ማውረድ ይችላል። እና አንድ ጊዜ የገጠመው በጣም ይወዳት ልጅ ነበረች። የዚያን ዘመን እንግዲህ የሴት መብት የለም እና በጣም ተወደው ነበር እሱን። እና አሰፋ እያለ ደግሞ እሷን ሊወስዳት አይችልም። አሰፋ 5-6 ሰው ጋር ተጋጥሞ የሚደበድብ ሰው ነበር። 5-6 ሰው ጋር ገጥሞ ይደበድባል ዱለኛ። ሲጋብዝ ደግሞ 5-6 ሰው አይበቃውም አሉ። ገንዘብ ካገኘ 5-6 ሰው ሰብስቦ ይሄዳል። ሲጣላም 5-6 ሰው ይዘረግፋል። እና አሰብ ለስራ ሄደን ስንመለስ ያችን ልጅ ሲፈልጋት አርብ ማታ ነው የገባነው አለ። የለችም። ማን ወሰደ ሲባል ያዙ ተቀላቀለ።
በኋላ እሑድ ዕለት መድረክ ነበረ ነው እና